እንዴት ናችሁ? ጠበቃ ሰብለ አሰፋ ነኝ። ዛሬ እንግዲህ እንደሚታወቀው የበርካታ ሰዎች በተለይ ደግሞ በውጭ ሀገር የሚኖሩ ዲያስፖራ ወገኖቻችን ትልቅ አጀንዳና ችግር የሆነን ነገር መነሻ አድርጌ ነው መረጃ ይዤላችሁ የመጣሁት። ያም እንግዲህ ምንድነው በሰነዶች መካከል በግላዊ መረጃዎች መካከል ለምሳሌ በልደት ሰርተፍኬት እና በፓስፖርት ውጭ ሀገር ባላችሁ ስምና ኢትዮጵያ ባላችሁ ስም መካከል እንዲሁ በትምህርት ማስረጃ እና በፋይዳ አይነት ግላዊ መረጃን በያዙ ሰነዶች መካከል የስም የትውልድ ቦታ የትውልድ ቀን ልዩነት እና በዚህም መነሻነት የሰነዶች አለመጣጣም በሚኖርበት ሰዓት ምንድን ነው ማድረግ ያለባችሁ? ህጉ ምን አይነት ምላሽ ይሰጣል የሚለውን በሚመለከት ነው። እንግዲህ እንደምታውቁት እነኚህ ስምን የትውልድ ቦታ ቀን አይነት ነገሮች ማንነታችንን የሚገልጹ መሰረታዊ ነገሮች ናቸው ብቻ ሳይሆን በሰነዶች መካከል ያለ የማንነት አለመጣጣም በህጉ አግባብ ካልተስተካከለ እስከ ወንጀል ተጠያቂነት ሊያመጣብን የሚችል ነገር ነው። ከዛም ባሻገር ሰዎች በውጭ ሀገርና በኢትዮጵያ ያለ ማንነታቸው ወይም ደግሞ በተለያዩ ሰነዶች መካከል ያለ ማንነት ልዩነትን ይዘው በሚቀጥሉበት ሰዓት የባንክ አካውንት መክፈት መቸገር እና የተለያዩ ሽያጭ መፈጸም፣ ኪራይ መፈጸም፣ እንዲህ ንግድ ፈቃድ ለማውጣት የመቸገር ነገር ሊኖር ይችላል ማለት ነው። ስለሆነም በተቻለ መጠን የወንጀል ተጠያቂነትም ለማስቀረት ህይወታችሁንም ቀን ተቀን ስሙዝሊ ለመምራት ግላዊ የሆኑ መረጃዎችን በተመለከተ ሰነዶችን ማጣጣም አስፈላጊ ነገር ነው። እንግዲህ በዋናነት ከሰነዶች አለመጣጣም ጋር ትልቅ አጀንዳ ሆኖ በርካታ ሰዎች ወደ ቢሮአችንም ለሙያ ድጋፍ ቢመጡበት የስም ለውጥ ጉዳይ ነው። ስለ ስም ለውጥ ጉዳይ እንግዲህ ምንድነው የኢትዮጵያ ህግ የሚለውን በምናይበት ሰዓት አንድ ሰው ስንት ስሞች አሉት በኢትዮጵያ ከሚለው ነው የሚጀምረው። በኢትዮጵያ ህግ መሰረት አንድ ሰው እንግዲህ የመጀመሪያ ስም፣ የአባት ስምና የቤተሰብ ስም ይኖረዋል። የመጀመሪያ ስሙ እንደሚታወቀው በአባት የሚወጣ ሲሆን አባት ከሌለ ደግሞ በእናት ወይም በእናት ቤተሰብ ሊወጣ የሚችል ነው። ከዛ ውጪ የአባት ስም የሚባለው በህጉ መሰረት የወለደን ሰው ስም መሆን እንዳለበት ተመልክቷል። ከዛም ባሻገር ደግሞ የቤተ ዘመድ ስም በሚል የአያት ስም በኢትዮጵያ እነኚህ ሶስት ስሞች ነው አገልግሎት ላይ የሚውሉት። እንግዲህ የስም ለውጥ አስፈላጊ በሚሆንበት ሰዓት ምንድን ነው ማድረግ ያለብን? ሰዎች በምን መልኩ ስማቸውን ማስተካከል ይችላሉ? እንዲሁም ሌሎችንም የግላዊ ማንነት መገለጫ ነገሮችን እንዴት ማስተካከል ይችላሉ የሚለውን በምናይበት ሰዓት አንደኛ እንዲህ አይነት አለመጣጣም ሲያጋጥማችሁ ምን አይነት ችግር ነው ያጋጠመን የሚለውን በአግባቡ መመዘን ያስፈልጋል። ያም የምላችሁ ለምንድን ነው? ለምሳሌ ልዩነቱ ዝም ብሎ በኤዲቶሪያል የአጻጻፍ ችግር ከሆነ ለምሳሌ አሁን ፋይዳ ስታወጡ የተናገራችሁትን የትውልድ ቦታ ቀን በአግባቡ ባለመጻፉ አይነት በአርትዖት ሊስተካከል የሚችል ነገር ከሆነ ያን ነገር ሰነዱን የሰጠው አካል ዘንድ በመቅረብ ማስተካከል ትችላላችሁ። ፋይዳ ደግሞ አፕሊኬሽኑም ላይ ሊስተካከል ይችላል። ልደት ሰርተፍኬትም እንዲሁ የአርትዖትና የአጻጻፍ ችግር ከሆነ እንደምታውቁት ሄዳችሁ ወሳኝ ኩነት መስተካከል ይችላል። በሌላ መልኩ ያ ነገር ስማችሁን በመለወጣችሁ የትውልድ ቦታ ለውጭ ፕሮሰስ ወይም ደግሞ ለስደት ብላችሁ በመቀየራችሁ ምክንያት ያው ታውቃላችሁ በርካታ ሰዎች በተለያየ ጊዜ ኢትዮጵያዊ ሆነው ኤርትራዊ ነን ወይም ደግሞ ኤርትራ ተወልደናል ብለው ከሀገር ይወጡ አሉ። በእንደነኛ አይነት ሁኔታ ወይም ስም ለውጣችሁ የጎላ የሆነ ምክንያት ከሆነ የሰነድ አለመጣጣሙን ያመጣው ማድረግ ያለባችሁ ሰነዶቻችሁን ማዘጋጀት ነው። አንደኛ ያም ማለት ምንድነው? አስቀድሞ የምትጠቀሙበት ስም ማን እንደነበር የሚያሳይ የልደት ሰርተፍኬት ከሆነ እሱን ወይም የክርስትና ወይም የትምህርት ማስረጃ እና አሁን የለወጣችሁትን ስም ማንነት የሚያሳይ ሰነድ ማዘጋጀት አለባችሁ። ከዛ ውጪ ምስክሮችን ታዘጋጃላችሁ ማለት ነው። እነኚህን ካረጋችሁ በኋላ ለፍርድ ቤት አቤቱታ ነው የሚቀርበው። ከዚህ ጋር በተገናኘ እንግዲህ የሚነሳው ጥያቄ የትኛው ፍርድ ቤት ነው ስልጣን ያለው የሚለው ነው። በአዲስ አበባ ከተማ ለምትኖሩ ሰዎች ይሄ ስልጣን ያለው የአዲስ አበባ ከተማ ነክ ፍርድ ቤት ነው ስምን የመለወጥ ስልጣን ያለው። በአጠቃላይ አዲስ አበባ ስለምንኖር ብቻ ሳይሆን ያው አዲስ አበባ የከተማ ነክ ፍርድ ቤት ደግሞ አቤቱታ ስናቀርብ መታወቂያ የሚጠየቅበት ሁኔታ አለ እንጂ የስም ለውጥ የማድረግ ስልጣን ለከተማ ነክ ፍርድ ቤቶች ለአዲስ አበባ ከተማ አስተዳደር የከተማ ነክ ፍርድ ቤቶች የተሰጠ ነው። እንግዲህ አንድ ሰው ስሙን መለወጥን በተመለከተ ስምን መለወጥ የሚቻለው መቼ ነው ስለሚለው የፍትሐ ብሔር ህጉ ስምን አንድ ሰው በፈለገ ሰዓት
በፍርድ ቤት ፈቃጅነት ሊጠይቅ እንደሚችል ያመለክታል። ያን ያህል ጠንካራ መመዘኛም የለውም። ነገር ግን ደግሞ የአባትንና የአያትን ስም መለወጥ በምትፈልጉበት ሰዓት ያ ነገር ከዘር ከቤተሰብ ከውርስ ጋር እና በተለያየ መልኩ የሶስተኛ ወገኖችንም ጥቅም ሊጎዳ ይችላል። የዛ ሰውዬ የአባት ስም የቤተ ዘመድ ስም መለወጥ የሚል ግምት አለ በህግ አውጪው በኩል። ከዛ አንጻር የፍትሐ ብሔር ህጋችን አንድ ሰው በተለይ ደግሞ የአያት ስምን ለመለወጥ በሚፈልግበት ሰዓት በቂ ምክንያት ሊኖረው እንደሚገባና ፍርድ ቤቶችም ያ በቂ ምክንያት መኖሩን ብቻ ሳይሆን የስም ለውጡ ሶስተኛ ወገኖችን እንደማይጎዳ አረጋግጠው ስም ለውጡን ሊፈቅዱ እንደሚችሉ ያመለክታል። የአባት ስም ለውጥን በተመለከተ በፍትሐ ብሔር ህጉ በግልጽ የአባት ስም መለወጥ አይቻልም የሚል ግልጽ ክልከላ የለም። ነገር ግን ደግሞ የአባት ስም የሚባለውን ስም አንድ ሰው መጠቀም ያለበት የወለደውን አባቱን ስም ስለመሆኑ ያመለክታል ማለት ነው። ስለሆነም በተቻለ መጠን ሰዎች የአባታቸውን ስም በሚቀይሩበት ሰዓት በተለያየ ምክንያት በአሳዳጊያቸው፣ በአያቶቻቸው ወይም በእናቶቻቸው የቤተ ዘመድ ስም የሚጠሩ ከሆነ ነው በአባት ስም የአባትን ስም ለመለወጥ መነሻ ሊሆናቸው የሚችለው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም ከዚህ ጋር በተገናኘ የሰጣቸው አስገዳጅ ትርጉሞች አሉ። አንዱ እንግዲህ ከአባት ስም ለውጥ ጋር የተገናኘ ነው። በአባት ስም ለውጥ አንጻር ሰዎች ለምሳሌ የወለዳቸው አባት ስም እየተጠቀሙ ባለበት ወደ አሳዳጊ ስም ልለውጥ ማለት እንደማይችሉ አስገዳጅ ትርጉም ሰጥቶበታል። ያ ማለት ግን ምንድነው ታዲያ? በተቃራኒው ስናየው በስማችሁ ስትጠሩ በአባታችሁ ስም የማትጠሩ ሰዎች በአሳዳጊ የምትጠሩ በአያት የምትጠሩ ወደ ወላጅ አባቴ ስም ብላችሁ የአባት ስም ሊቀየር ይችላል ማለት ነው። ከዛም ባሻገር እንግዲህ ፍርድ ቤቶች የአያትን የአባትን ስም አስመልክቶ የለውጥ ጥያቄ ሲቀርብ ተቀባይነት ያለው መሆን አለመሆኑን የሚመዝኑት ከምናቀርበው ምክንያት አንጻር ነው። ለምንድን ነው ስሙን መቀየር የፈለግነው? በሰነዶች መካከል ደግሞ አለመጣጣም ካለን ይህንን አለመጣጣም ምንድን ነው ያመጣው የሚለውን ነገር እንድናስረዳ ይጠበቅብናል። ይህንን በምን ማስረዳት ይቻላል የሚለውን በምናይበት ሰዓት በሰው ምስክርና በሰነዶች ነው። አስቀድሞ የነበረንን ስምና አሁን የነበረንን ስም በአግባቡ የሚያሳዩ ማስረጃዎች በማቅረብ ፍርድ ቤቶችን አንደኛ ስማችንን የምንቀይረው ከወንጀል ኃላፊነት ከሶስተኛ ወገን ዕዳ ወይም ከሌላ ሶስተኛ ወገንን ከሚጎዳ ኃላፊነት ለመሸሽ አለመሆኑን አሳማኝ ምክንያት መኖሩን ማስረዳት ይጠበቅብናል። እንግዲህ ፍርድ ቤቶች የስም ለውጥ ጥያቄ ጋር በተገናኘ በአሁኑ ሰዓት በብዛት የሚነሱ ወደኛም ቢሮ የሚመጣው ምንድነው? ሶስቱንም ስማቸውን የቀየሩ በርካታ በሚሊዮኖች ሊቆጠሩ የሚችሉ በውጭ ሀገራት የሚኖሩ ትውልደ ኢትዮጵያውያን አሉ። እነኚህ ሰዎች እንዴት ነው የሚስተናገዱት የሚለውን በምናይበት ሰዓት እንግዲህ የስም ለውጥን አስመልክቶ የኢትዮጵያ ሕግ ዋነኛ መመዘኛው የዝምድና ግንኙነት ነው። አንድ ሰው የአባቱ ስም የወለደው አባት ስም የአያቱ ስም ደግሞ የወላጅ አባቱ አባት ወይም ቅርብ የሆኑ ዘመዶች እንዲሆኑ ይፈልጋል። ከዚህ አንጻር ዋናው ጥበቃ የሚሰጠው ሰው የአባት እያለው በሌላ ሰው እንዳይጠራ ነው። እነኚህ ግን በስደት በውጭ ሀገር ፕሮሰስ የተለየ ሶስቱንም ስም የለወጡ ሰዎች በሀጂና ዑምራ ሄደው እዛው የቀሩና ስማቸው ከዛ አንጻር የተለወጠ ሰዎች በልዩ ሁኔታ ይህንን ለአሳይለም ፕሮሰስ ለስደት ለውጭ ፕሮሰስ ብለው የቀየሩ መሆኑን በማስረዳት ፍርድ ቤቶች ይሄ ነገር ሶስተኛ ወገንን ሊጎዳ እንደማይችል አንደርስታንደብል በሆነ የውጭ ሀገር ፕሮሰስ ምክንያት ስሙ በዛ መልኩ ሶስቱን መለወጡን ከግምት በማስገባት እያስተካከሉ ያሉበት ሁኔታ አለ ማለት ነው። እንግዲህ በተቻለ መጠን ሰዎች ስማቸውን፣ የትውልድ ቀን፣ ቦታ፣ አይነት ማንነታቸውን በተቻለ መጠን ትክክለኛውን በሰነዶቻቸው ላይ ማሳየት አለባቸው። በተለያየ የህይወት አጋጣሚ በተለይ ደግሞ ወደ ውጭ ሀገር ለመሄድ በሚል እነኚህ ስሞች ላይ አለመጣጣም ካለ ግን ይህንን አለመጣጣም ይዞ አለመቀጠል ይልቁንም ደግሞ ወደ ፍርድ ቤት በመውሰድ ጉዳዩን እልባት መስጠት ይቻላል ማለት ነው። ከዚህ አንጻር አንድ ሰው የራሱን ስም በበቂ ምክንያት ደግሞ የአባቱንና የአያቱን ስም ሊቀይር እንደሚችል በአሁኑ ሰዓት ደግሞ በርካታ የስም ለውጥ የሰነድ አለመጣጣም እያጋጠመ ያለው ወደ ውጭ ሀገር ለመሄድ በተደረገ ጥረት የተለወጡ የስም የመጀመሪያ ስም የአባት ስም የአያት ስም ለውጥ ነው። ይሄ ነገር ደግሞ በአግባቡ በማስረጃ ማስረዳት ከተቻለና ችሎቶቹን ይሄ ነገር እውነት ስለመሆኑ በሶስተኛ ወገኖች ላይ የሚያደርሰው ጉዳት አለመኖሩን
ከወንጀል ኃላፊነት ለማምለጥ አለመሆኑን ማስረዳት ከተቻለ ፍርድ ቤቶች ይህንን ሂደቱን ይፈጽማሉ ማለት ነው። እኛ እንግዲህ በርካታ ደንበኞቻችንን በዚህ ረገድ አገልግሎት እየሰጠን እንገኛለን። ሶስቱም ስማችሁን የለወጣችሁ ሰዎች በቂ ማስረጃ ካላችሁ ይህንን ነገር ወደ ፍርድ ቤት በመውሰድ ፕሮሰስ ልናደርግላችሁ እንችላለን። ይሄን ነገር ለማቅረብ ምን አይነት ማስረጃ ነው የሚለው አስቀድሜም እንደገለጽኩት የስም ወይም ደግሞ የትውልድ ቀን የትውልድ ቦታ ስህተት እና አለመጣጣም ካለ አስቀድሞ የነበረውን ስም ወይም የትውልድ ቦታ የትውልድ ቀን የሚያመላክት መረጃ ለምሳሌ ልደት ሰርተፊኬት፣ የክርስትና ወረቀት ሊሆን ይችላል፣ የትምህርት ቤት የሚኒስትሪ ወይም ሌሎችን እና አሁን ደግሞ ያላችሁበትን የሚያመላክት ነገር ይዛችሁ እና ምስክሮች አርጋችሁ በአግባቡ በአቤቱታ የተደገፈ ማስረጃ ካቀረባችሁ በተለይ የከተማ ነክ ፍርድ ቤቶች በዚህ ረገድ ትልቅ ስራ እየሰሩ ጉዳዩ እልባት እያገኘ ነው ማለት ነው እና ከስም ለውጥ ጋር በተገናኘ ህጉ ባጭሩ ይሄንን ነው የሚለው። በቀጣይ ቪዲዮ እንግዲህ ከኢትዮጵያ ትውልደ ኢትዮጵያውያን የሆኑ የውጭ ሀገር ዜጎች የየሎ ካርድ የሚያገኙበትን ሂደትና አጠቃላይ ምን አይነት መስፈርቶች አሉት፣ ማን ነው የሚያገኘው፣ ምን አይነት የተለየ ጥቅማ ጥቅሞችን ይሰጣሉ የሚለውን ይዤላችሁ ስለምመጣ እንዲህ ያሉ ዘርዘር ያሉ የህግ ነክ መረጃዎችን ለማግኘት የሰብለ አሰፋ ኦፊሻል የሚል ሎየር ሰብለ አሰፋ ኦፊሻል የሚለውን ዩቲዩብ ቻናል ሰብስክራይብ፣ ሼር እያደረጋችሁ እንድትጠብቁኝ ነው የምጠይቃችሁ። በጣም አመሰግናለሁ ለዛሬ።